ምን ያህል ጊዜ እዚህ እንደቆየ? በመጀመሪያ ይህን እድል ስለሰጠኝ መጣችሁ ልትጎበኙን ፈቃደኛ በመሆናችሁ እናመሰግናለን። እኔ እንግዲህ ያው በብዛት ሰው የሚያቀኝ በማይክ ነው። የኦሪጂናል ስሜ መላኩ ልሳነ እባላለሁ። ግን ያው በብዛት ጀርመን ሀገር ማይክ በሚለው ነው ያና ማይክ መላኩ እባላለሁ። የመጣሁት በኢሮፒያን አቆጣጠር 2000 ነው። አሁን 21 ዓመቴ ነው ጀርመን ሀገር። 21 ዓመት ረጅም ጊዜ ነው። አንዳንድ የተወሰኑ ጥያቄዎችን ለተመልካቾቻችን እንድታብራራልን የምንፈልገው ነገር አለ። ኤርታሌ ምን ማለት ነው? ኤርታሌ ማለት የአንድ የእሳተ ገሞራ ስም ነው። እሱም የሚገኘው በአፋር ክልል አካባቢ ነው እና አክቲቭ ከሆኑ ቮልካኖች በዓለም ላይ ካሉት አንደኛው እሱ ነው። ስለዛ የሀገሬን ያላትን ብርቅዬ ተፈጥሯዊ ነገር ለማሳወቅ ለነጮቹም ለሁላችንም ስላሰብኩኝ ኤርታሌ ሬስቶራንት አልኩት። ለዛ ነው ኤርታሌ ያልኩት። ወደዚህ የሆቴል ወይ ደግሞ የምግብ ቤት ስራ ለመግባት ምን አነሳሳ? ኦኬ፣ የምግብ ቤት ያው ከፋሚሊ ነው። ፒያሳ ያደኩት ፒያሳ ነው። የተወለድኩት ኦልድ ኤርፖርት ነው። ግን ያው ሆቴል ነበረን ፒያሳ ከትግራይ ሆቴል ጎን ወይም ከአውራሪስ አካባቢ ማለት ነው። ወይም ከሲኒማ ኢትዮጵያ ጀርባ ያው ብዙ ሰዎች የሚያውቁት በዛ ወደ ቁርስ ቤት ምናምን ወደ ጨሊያ ምናምን በሚባሉት አካባቢ ያው የቀለጠው ሰፈር ማለት ነው። እዛ አካባቢ ነው ያደኩት። ያው በእናቴ በሆቴል የታወቀች ናት። የባህላዊ ምግብ ነበረ። ልክ የዚህን ፎርም ነው ያደረገችው በመሶብ ምናምን ስለነበር ያ የልጅነት እንትኔ አይምሮ ላይ ስለነበረ እና ደግሞም ያው ወንድሜም ስዊድን ትልቅ ሬስቶራንት አለው ስቶክሆልም፣ ሰለሞን ይባላል። ኢትዮ ስታር ሬስቶራንት ይባላል። ከፋሚሊ ነው። በዚህ አጋጣሚም ደግሞ ሰለሞንን እንዲጋብዘንና የሱንም ስዊድን ከሄዳችሁ ስቶክሆልም እንግዲህ ይጋብዛችኋል። ምንም ጥያቄ የለውም። ወጪው በኔ ሆኖ በጣም ደስ ይለናል። አመሰግናለን። ሁለተኛው ደግሞ ምን መሰለህ፣ መቼስ አንድ የባህላዊ ምግብ ቤት ለመክፈት ብዙ ውጣ ወረዶች፣ ብዙ ትግል ያስፈልገዋል። አንድ ሰው ወደዚህ ደረጃ ለመድረስ ዝም ብሎ አይደለም የሚደርሰውና የነበሩትን ውጣ ወረዶች እስቲ ያለውን ነገር ትንሽ አጫውተን። ኦኬ፣ ጀርመን ሀገር እንደምታውቁት ቀላል የሚባል ነገር የለም። ወደ ቢዝነስ ለመምጣት አይደለም ስራ ለማግኘት ቀላል አይደለም። ያው እንደ ሁላችሁም ነው የምታውቁትና ወደ ቢዝነስ ለመምጣት የመጀመሪያውን ስጀምር በውበት ሳሎን ነው የጀመርኩት። እሱ የ2010 ማለት ነው። እሱን ስጀምር ከባድ ነበር፣ በጣም ከባድ ነበር። ከዛ በኋላ ግን ያው ያንን ፍላጎቴን ስጨርስ ወደ ሬስቶራንቱ መንገድ ከፈተልኝ። የኔ ዊሽ ነበር ሁል ጊዜ ሬስቶራንት። መጀመሪያ 2010 ፀጉር ቤት ነበር። በዚህ አጋጣሚ አንድ ነገር ላስታውስ፣ ትረሳ ይሆናል። መጀመሪያ ጀርመን ሀገር በመጣሁበት ሰዓት አንተ ጋር ነበር የተቆረጥኩት። አንተ ነበር የቆረጥከኝ። እዚህ እንደሆነ እንደውም ስለ ሰፈር እያወራን እየተጫወትን ምናምን ነበር። ግን አበላሽ ሰው ነበር ፀጉሬን። ጀማሪ ነበር መሰለኝ። ሊሆን ይችላል ማለት በዛ ሰዓት እንግዲህ አሁን ላስታውስ አልችልም። ግን በዛ ህይወት ብዙ ነገር ነው ያለፈው። ብዙ አንድ 10 ሰው መላልጬ ቁጭ አድርጌያለሁ። ከ10ሩ አንዱ አንተኛ ልትሆን ይችላል አላውቅም። ግን በቃ ያቺ የመጀመሪያዋ ፀጉር ቤት እስክትከፈት ድረስ አስቸጋሪ ነበር ጀርመን። እና ያው እሱ ከተሳካ በኋላ ደግሞ ወደ ሬስቶራንት ነበር ፕላኔ። ይህንም ለመክፈት ከባድ ነው። ግን ላላርግ ብለህ ካልክ የማትደርስበት ምንም ምክንያት የለም። በዛ ነው ይሄን ልከፍት የቻልኩት። በጣም ደስ የሚል ነገር ነው። ጥሩ ጨዋታችን እየተጫወትን ነው። ሌላው ምንድን ነው፣ አንተስ የማብሰል ሙያ አለህ? አዎ፣ ባይገርምህ እውነት ለመናገር ማለት ማጋነን ሳይሆን እዚህ የሚመጡት ሀበሾች ማለት ነው። ብዙ ከስተመራችን ነጮች ናቸው። ያው እንግዲህ መተም አይተኸዋል። ግን ሀበሾች ከመጡ እሱ የለም ወይ ነው የሚሉት። ገና ከላይ ሲመጡ እኔ ሰርቼ የምሰጣቸው ምግብ ነው በብዛት የሚወዱት። ቴሌፎን ላይ ደውለው ራሱ አለ እንዴ ይላሉ። ስሜን እንኳን አይጠሩም። አለ እንዴ ነው የሚሉት። አንድ እኔ ብቻ ስለሆንኩ አለ እንዴ። ምክንያቱም እኔ ሰርቼ ሳቀርብላቸው ደስ ያለ ኩክ ሳደርግ አንበሳ ነኝ። በጣም ደስ ይላል። ግን ሬስቶራንት ውስጥ ብቻ ነው ወይስ ቤት ውስጥስ? ባለቤትን ኩክ ታደርግላታለህ? እንዴት ነው? የሚገርምህ ብትጠይቃት ራስህ ታምጣ ነው የምትለኝ።
ምክንያቱም ሙያ ጎበዝ ናት፣ በጣም ጎበዝ ነች። ግን እኔ የምሰራው ይጣፍጣታል፣ ስለዚህ ተነስ ነው ብላ የምታሰራኝ። ስለዚህ ደግሞ ደስተኛ ናት። ሰርቼም ሳበላት ትወደዋለች። በጣም ደስ ይላል። በጣም በዚህ የምግብ ቤት ወይንም ደግሞ ሬስቶራንት ለምን ያህል ሰዎች የስራ እድል መፍጠር ትችላል? ኦኬ፣ የሬስቶራንት ስራ እንትን ነው፣ ከባድ ነው። ምክንያቱም ስራው በጣም ከመክበዱ የተነሳ ማለት ነው። ሰዎች በአንዴ ይቀያየራሉ፣ ይወጣሉ፣ ምን ይላሉ። ሙያውን ካልቻልከው ሬስቶራንት ባትከፍት ጥሩ ነው። እኔ የምመክርህ ለምን ኪችን መስራት ካልቻልክ ማድ ቤት ራስህ ገብተህ መስራት የማትችል ከሆነ በሰዎች ተማምነህ የምትሰራ ከሆነ አይሆንም። ስለዚህ ሰራተኛ ሲቀየር ሲመጣ ምን ሲል መከራ ያሳያል። ሬስቶራንት ያላችሁ ሰዎች ይሄን ያውቃሉ በእርግጠኝነት። እስካሁን ያለነው እንግዲህ እዚህ ሬስቶራንት ውስጥ ወደ 6 ሰራተኛ አለ፣ ከኔ ጋር 7 ማለት ነው። እንዳለ አበሾች ናቸው። አበሾች ናቸው። በጣም ትልቅ ነገር ነው ማለት ለሌሎችም አርአያ መሆን ነው። አንተ ኑሮን አሸንፈ ሰው ሀገር ላይ ለሀገራችን ልጆች ደግሞ የስራ እድል መፍጠር መታደልና ትልቅ ጸጋ ነው። ትክክል። እያንዳንዳቸው ፋሚሊ ያላቸው፣ ባል ያላቸው፣ ልጆች ያላቸው ምናምን አሉ። እንግዲህ ካበዛኸው እነሱን ስታካፍል ትደርሰዋለህ። ይሄ ሬስቶራንት ብቻ ነው። ጸጉር ቤት ደግሞ ወደ 12 አሉ። ጠቅላላ እንግዲህ ከ20 በላይ ናቸው። ኦኬ። ሌላው ደግሞ ምንድነው ቅድም ትንሽ አንስተው ነበረ ብዙ ነጮች ናቸው ከስተመሮች። እውነት ነው። ብዙዎች ነጮች ነው የሚመጡት። እንዴት ነው የሀገራችንን ምግብ አሁን ያጣጥሙታል? ይወዱታል? ምን ፊድባክ ይሰጣሉ? ምንድን ነው የሚሰጡ አስተያየት? ያው ነጮች ሁሉን ነገር መሞከር ይወዳሉ። ማንኛውም ነገር ኢቭን ሀበሾች እዚህ ጥሬ ስጋ ሲበሉ ይደነግጡና ከዛ በኋላ ለመቅመስ ይሞክራሉ። ከቀመሱ በኋላ ደግሞ አምጡ ይላሉ። እኛ ምን ሞክር ይላሉ። እና መጀመሪያ ይደነግጣል። በተቀረ የኛ ምግብ በጣም ነው የሚወዱት። እውነት ለመናገር ከሌላው ምግብ ጋር ስታነጻጽረው ከነ ራይዝ ከነ ምናምን ጋር ሌሎቹ የሚሸጡት ሌላ ህዝቦች ከሚሸጡት ጋር ስታነጻጽረው የኛ በጣም ይጣፍጣል። ምክንያቱም በ5 ደቂቃ እንዲህ የምትሰራው አይደለም። ተቁላልቶ ታሽቶ ምናምን ስለሚወጣ ያ በጣም ስለሚጣፍጣቸው ያው እንደምታየው እንግዲህ በሪዘርቬሽን ነው የሚመጡት። እንጀራውም ራሱ እኮ ሌላ ጣዕም ነው የሚሰጣቸው። 2 አይነት ነው እንጀራ ያለን። የጤፍ እንጀራ አለ። ሁለተኛ ደግሞ እዚህ ሀገር የሚጋገር ደግሞ የማሽላው አለ። በነገራችን ላይ ከሀገር ቤትም እንጀራ እንደምታስመጣ ሰምቻለሁ። አሁንም ታስመጣለህ? አዎ፣ አሁንም እንጀራ እናስመጣለን። ትንሽ በኮሮናው ምክንያት ከባድ ስለሆነ ለጊዜው ቀነስ አድርገነዋል። ግን ከድሮ ጀምሮ እንጀራ በማስመጣት እንግዲህ ያው ሁሉም ሲያውቃል ማለት ነው። ሌላው ምንድነው ከዚህ ከምግብ ቤቱ ውጪ የምትሰጣቸው ሰርቪሶች ምንድን ናቸው? ለተመልካቾቻችን ብትገልጽልን። ኦኬ፣ ለሰርግ፣ ለቀለበት፣ ለምናምን ኬተሪንግ እናደርጋለን። በየቦታው ያዙናል፣ ያው እሱን እናደርሳለን። እዚህም ደግሞ ለሰርግ፣ ለቀለበት ቤቱ በጣም ትልቅም ከመሆኑ የተነሳ እንደገና ደግሞ የሀበሻ አይነት ባህል አለው እንዳያችሁት። ያ ስለሆነ እስከ 30-40 ሰው የሚደግሱ አሉ። በተጨማሪም እስከ 120 ሰውም ደግሞ የደገስንበት ጊዜ አለ። ስለዚህ ሰዎች ስለሚያውቁት ለልደት ለእንትን በየቤታቸውም ደሊቨር እናደርጋለን። አዳራሽ ላይም ደግሞ ተከራይተው ምግብ አቅርቡልን የሚሉ አሉ። ለነሱም ያንን እናደርጋለን። ኦኬ። ሌላው ደግሞ ምንድነው ለምሳሌ አንድ ደንበኛ ወደዚህ ቤት ይመጣል፣ አዲስ ነው ይመጣና መሌ ምን አይነት ምግብ እንደበላ ትመክረኛለህ ቢልህ ያንተ ፌቨራይት ምንድነው? ያንተ የምትመርጥለት ምግብ ምንድነው? እንግዲህ ይለያያል። እንዳንተ አይነት ወዳጅ ካለኝ እንግዲህ ጥሬ ስጋና ገባ ወጣ የሚባለውን ጋብዘዋለሁ። ጥሬ ስጋ ደግሞ ምርጥ ስጋ ስለሆነ ማለት ያው ባህል ስለሆነ እውነት ነው። ደግሞ ወንድሞቻችን አሉ ደግሞ ኤርትራውያን ጥሬ ስጋ የማይወዱ፣ ክትፎ ደግሞ የማይወዱ፣ ሮው የሆነ ልክ እንደ ጀርመኖች ጥሬ ስጋ የማይወዱ አሉ። ለእነሱ ደግሞ ኮርኒስ የሚባል ምግብ አለ። ሁሉም በየአይነቱ የሆነ ምግብ አለ። እሱን ደግሞ እንዲመርጡ አደርጋለሁ። በጣም ጥሩ። ሌላው በጣም የሚገርመኝ ነገር መሌ ምን እንደሆነ ታውቃለህ?